ይሄን ስግደት ለድንግል ማርያም አንሰግድም፣ ለሚካኤል አንሰግድም፣ ለገብርኤል አንሰግድም። ቅዳሴ የማያስቀድስ ክርስቲያን ተብሎ ሊጠራ ከቶ አይቻልም። ቅዳሴ በሶስት ወገን ይቀደሳል። በሶስት ወገን አንድ ወደ ቤተ መቅደስ ስትመጡ በተለይ ለቅዳሴ በመትመጡበት ሰዓት ሰውነት ይቀደሳል፣ ሰውነት ይለወጣል፣ ኃጢአት ይደመሰሳል፣ በደል ይደመሰሳል። ስለዚህ ላስቀድስ እመጣለሁ ማለት ይሄን ሰውነቴን ቅዱስ አደርገዋለሁ ማለት ነው። እናንተ የእግዚአብሔር ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ስለሚል በቅዳሴ ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ያድራል። በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ልምድ በእያንዳንዱ ነገር ላይ አይደለም። ቅዳሴያችን፣ ልብሳችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበሳችን ራሱ መጽሐፍ ቅዱስ ነው፣ ወንጌል ነው፣ ብሉይ ኪዳን ነው የሚናገረው። በእያንዳንዱ የምናደርገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ነው። ከዚች ቤተክርስቲያን የወጣችሁ፣ ከዚህ ቤት የወጣችሁ፣ እንደ ዴማስ የኮበለላችሁ፣ እንደ ኤሳው በመብል የሸጣችሁ ወደዚች ቅዱስ ቤተክርስቲያን ትመጡ ዘንድ የቤተክርስቲያን ጥሪዋ ነው። በዚህ መቅደስ ውስጥ ያደረገን ግን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ደብረ ታቦር ነው። ማቴዎስ 17 ነው። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከደቀ መዛሙርቱ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ። ወንጌሉን ይዞ ብቅ ይላል። እግዚአብሔር ከሁላችሁ ጋር ይሁን ይላችኋል። እናንተ ደግሞ ምስለ መንፈስ ከተላላችሁ ወይተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወይተመጠወ እምቁርባን ይሰደድ እምቤተ ክርስቲያን። ይሄ ትእዛዝ ነው፣ አስደንጋጭ ነው። ስጋው ደግሞ የማይቀበል አሁኑኑ ወጥቶ ይሄድ እንዳያስቀድስ። ሁሉም ሰው ስጋው ደግሞ መቀበል አለበት። ድንገት ታምረ ማርያም ሲሰሙ እንትን ሰምታችኋል? ዛሬ በዚች ቀን ስጋው ደግሞ መቀበል ያልተቻለው ሰው ቢኖር ታምሯን ሰምቶ ቢሄድ እንደተደረገ ይሆንለታል፣ ይደረግልኛል ብሎ በማመን ቢሰማ ይላል። መስዋዕት ሆኖ የሚቀርበው የኢየሱስ ክርስቶስ ስጋና ደም ነው። የአብ ስጋና ደም አይደለም፣ የመንፈስ ቅዱስ ስጋና ደም አይደለም፣ የወልድ ስጋና ደም። ምክንያቱም ሰው የሆነው ወልድ ነው። ከዛ መጨረሻ ካህኑ ብቻው ምን ይላል? እግዚኦ ሐረነ ክርስቶስ ይላል። እሱን ትላላችሁ እናንተ? የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ስጋው ደሙ ተሸፍኖ አይወጣም። ፀሐይ ካህናት ናቸው፣ ቄሶቹ ናቸው። ፀሐይ፣ ጨረቃ ዲያቆናት ናቸው። ስጋው ደሙ ምን ሆኖ ነው የሚወጣው ብያችኋለሁ? ተሸፍኖ። እንዳይሁድ የኢትዮጵያ ካህናት አይገፉትም። ሌሎች ዛሬ እንዳይሁድ ይገፉታል። በእኛ ዘንድ ግን ከብሮ ለብሶ የሚገባው አይምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የፈጣሪያችን እርቃን አይታይም ብለው ብርሃናቸውን ከለከሉ። ዓለም ጨለማ ሆነ። ሄላቲዮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? ሰማይን ያለ ምሰሶ ከነ ግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነ ልብሱ ያጸና አየርን ሳይታይ የሚያስጉዘው ደመናን ያለ ድምጽ የሚነዳው የሚታየውንም የማይታየውንም የፈጠረ ኃያሉ አምላካችን አዶናይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ በታላቁ ደብር የምንማርበት የትምህርታችን ኃይለ ቃል የሚሆነው ኢየሱስ በቅዳሴ በሚል ኃይለ ቃል ይሆናል። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ያው እግዚአብሔር ነውና የምትሰሙትን ቃል ሁሉ በልቡናችሁ ጽላት ይጻፍላችሁ፣ በአእምሮአችሁም ይቅረጽላችሁ። ለእኔም ለምናገረው ማስተዋልና ምስጢሩን እንዲያድለኝ አንደበቴንም እንዲያከናውን የአምላክ ቅዱስ ፍቃድ ይሆን ዘንድ ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራ ወቁ።
የጽድቅንም ቃል ደስ በሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ብርቱና ኃያል አምላክ ሁላችሁም ፊት ለፊትም ያላችሁ በመኪና ውስጥም ያላችሁ የድምጽ የሚሰማችሁ ሁሉ ለኃያሉ እግዚአብሔር ልቡናችሁን አስማርኩ። ኢየሱስ በቅዳሴ ከሁሉም ጸሎቶች የበለጠ ጸሎት ነው። በቤተ ክርስቲያናችን ማህሌት አለ፣ በከበሮ በጸናጽል በመቋሚያ በዝማሬ የሚቀርብ ነው። ሰዓታት አለ፣ ያለ ከበሮ ያለ ጸናጽል የሚቀርብ ነው። በዓላት በሚሆኑበት ጊዜ የሚቀርበው ማህሌት ይባላል። በአጽዋማት ጊዜ ደግሞ በተለይ እንደ ፍልሰታ በሚሆንበት በሁዳዴ በእነዚህ ጊዜያቶች ደግሞ ሰዓታት ይቆማል። ከማህሌቱ ጋር አብሮ መዝሙር አለ። ድጓው በተለያየ ሁኔታ ይቀርባል። ከሁሉም ግን የሚበልጠው ቅዳሴ ነው። ቅዳሴ የማያስቀድስ ክርስቲያን ተብሎ ሊጠራ ከቶ አይቻልም። የታመመ ሰው እንኳ ቢሆን በጥንቱ በወሰካ ባልጋ አድርገው በገረገራ አምጥተው ያቁሙት ይባላል። በተለይ የልደት ቅዳሴ፣ የጥምቀት ቅዳሴ፣ የትንሣኤ ቅዳሴ ሌሊት ነው የሚቀደሰው። በእነዚህ ቀን እቤት ውስጥ ስራ በመስራት ላይ ለበዓሉ ካልሆነ በስተቀር አንድም ሰው በዚህ ቀን በቤቱ አይተኛም። ስለዚህ ሁሉም ኦርቶዶክሳዊ የተዋህዶ አማኝ ሊያውቀው የሚገባው ቅዳሴ የጸሎት ሁሉ ማሳረጊያ፣ ይልቁንም ትልቅ የሚያደርገው ኢየሱስ ክርስቶስ ቅዱስ ሥጋው የሚፈተትበት ክቡር ደሙ የሚቀዳበት ስለሆነ እጅግ በታላቅ ጥንቃቄ ቀሳውስት፣ ዲያቆናት፣ ምእመናን ይህንን የቅዳሴ ሥርዓት ይካፈላሉ። ቅዳሴ በሶስት ወገን ይቀደሳል። በስንት ወገን? በሶስት ወገን። አንድ በካህናት ቀሳውስት፣ ሁለት በዲያቆናት፣ ሶስት በምእመናን። ስለዚህ ትእዛዙ ምን ይላል? የቅዳሴ መጽሐፍ ላይ ስታዩ የመጀመሪያው ይካ ይላል። ይካ ባጭሩ ነው የተጻፈው፣ አብሪቬሽን ነው። ይካ ማለት ይበል ካህን ማለት ነው። ይካ ማለት ምን ማለት ነው? ይበል ካህን፣ ካህኑ ይሄንን ይበል ማለት ነው። ሁለተኛው ክፍል ወገን ዲያቆናት የሚቀድሱ ሲሆን ይዲ ይላል። ይዲ ማለት ደግሞ ይበል ዲያቆን ማለት ነው። ሶስተኛው ክፍል ይህ ይላል። ይህ የሚለው ክፍል ይበሉ ሕዝብ ወይም ይበል ሕዝብ ነው። ሕዝብን በአንድ ሲወስደው ይበሉ ሕዝብ ማለት ነው። ሕዝቡ ደግሞ ይሄንን ይበሉ። ስለዚህ በስንት ወገን ቅዳሴ ይቀደሳል? በሶስት። እናንተ ሁል ጊዜ ስትመጡ ወደ ቤተ ክርስቲያን ላስቀድስ እሄዳለሁ ነው የምትሉት? ልቀድስ እሄዳለሁ ነው የምትሉት? ምንም አትሉ? ምን እንደምትሉት? ላስቀድስ ወይስ ልቀድስ? የት ነው ትክክለኛው? የቱ ነው? የቱ ይመስላችኋል ትክክል? ላስቀድስ እሄዳለሁ ነው ወይስ ልቀድስ እሄዳለሁ ነው የምትሉት? የትኛው ነው ትክክል? ብዙ የምትሉት እስቲ በጭብጨባ ትነግሩኛላችሁ። ላስቀድስ እሄዳለሁ የምትሉ በጭብጨባ ንገሩኝ እስቲ ልስማው። ከድምጻችሁ ጭብጨባው ከዚህ ይደርሳል። እሺ ልቀድስ እሄዳለሁ የምትሉ ምእመናን አጨብጭቡና ንገሩኝ። ሶስት ሰው አገኘን። ጎሽ
ሁለቱም ትክክል ነው ለእናንተ። እንዴት? እናንተ አሁን ስትመጡ ልቀድሱ ነው የምትመጡት። ቄሱ ብቻ አይደለም የሚቀድሰው፣ ዲያቆኑ ብቻ አይደለም የሚቀድሰው። ይበሉ ህዝብ ይህ እናንተም ቀዳሽ ናችሁ። ተመልከቱ፣ አንደኛ ቀዳሽ ናችሁ፣ መታችሁ ትቀድሳላችሁ። ተሰጦ ስትቀበሉ እኮ ትቀድሳላችሁ። አለቀ እኮ። ለምሳሌ ይዲ ይላል፣ ይበል ዲያቆን። ዲያቆኑ ምን ይላል? ተንስ ለጸሎት አንድ ድምፃዊ ሰማው በዚህ በኩል። ሌሎቻችሁ የት ናችሁ? እሑድ አሁን እናንተ ምንድን ያላችሁኝ? ዲያቆኑ ይበልዲ ምን አለ? ተንሱ ለጸሎት አለ። እናንተ ደግሞ ምን አላችሁ? እግዚኦ ተሳሃለነ። ማን ያለው ይሄንን? ቅዳሴ አይደለም እንዴ? ቀድሳችኋል። ቅዱስ እግዚአብሔር የተመሰገነውን አመስግኑት። እግዚአብሔር የተመሰገነውን ልትቀድሱ ምን የምትመጡት? ድንገት ይሄን ሰምታችሁት ካላወቃችሁ እንዴ ዛሬ ምንድነው ልትሉ ትችላላችሁ። ቀዳሾች ናችሁ። በቅዳሴው ያንዱ ወገን ክፍል የናንተ ነው። ይሄን ካወቃችሁ ላስቀድስ እሄዳለሁ ማለት ግን ምን ማለት ነው ስትሉ፣ አንድ ዕጣኑን፣ ጧፉን፣ ዘቢቡን፣ መገበሪያ እህሉን፣ የሙጋድ እንጨቱን፣ ይሄ እንኳን በከተማ ኤሌክትሪክ ስለሆነ ብዙ ላይ ሆን ይችላል። እነዚህን ይዛችሁ ስትመጡ ማን ነው የሚያስቀድሰው ማለት ነው? በማን ነው የሚቀደሰው? ከናንተ በሚመጣ መስዋዕት ስለሆነ ልታስቀድሱ ነው የምትመጡት። ሁለት፣ ማን ልታስቀድሱ ነው የምትመጡት? ሰውነታችሁን ልታስቀድሱ ነው የምትመጡት። ወደ ቤተ መቅደስ ስትመጡ በተለይ ለቅዳሴ በምትመጡበት ሰዓት ሰውነት ይቀደሳል፣ ሰውነት ይለወጣል፣ ኃጢአት ይደመሰሳል፣ በደል ይደመሰሳል። ስለዚህ ላስቀድስ እመጣለሁ ማለት ይሄን ሰውነቴን ቅዱስ አደርገዋለሁ ማለት ነው። እናንተ የእግዚአብሔር ታቦት ናችሁ፣ የመንፈስ ቅዱስ ማደሪያ ናችሁ ስለሚል በቅዳሴ ሰዓት ላይ የእግዚአብሔር መንፈስ በእናንተ ላይ ያድራል። ክብርና ምስጋና ለእግዚአብሔር ይድረሰው፣ አመስግኑት፣ ስሙ የተመሰገነ። ስለዚህ በሁለቱም መንገድ ትችላላችሁ። ቅዳሴ ሲጀምር ትምህርታችን ኢየሱስ በቅዳሴ ነው። ቅዳሴ ሊጀምር ሲል በተለይ በጣም የምትሰሙት አንድ ቃል አለ። ይህቺ ሰዓት ምን ያህል የምታስፈራ ናት ብሎ ነው የሚጀምረው ካህኑ። ትዝ ይላችኋል ይሄን ሲል ይህቺ ሰዓት ምን ያህል የምታስፈራ ናት ይላል። መጠን ግርምት ዛቲ ዕለት ብሎ ነው የሚጀምረው ካህኑ ሲጀምር። ተመልከቱ፣ ወእጽብት ዛቲ ሰዓት፣ ይህች ቀን ምን ያህል የምታስፈራ ናት። ቀኗ ብቻ አይደለችም፣ ይህቺ ሰዓት ምን ያህል ድንቅ ናት ማለት የቷ ሰዓት? የሚቀድሱባት ሰዓት። ምክንያቱም ለምን ከቤተልሔም ይመጣሉ ህብስቱን ይዘው በመሶበ ወርቅ። መሶበ ወርቅ የእመቤታችን ምሳሌ ነው። አንድ ላይ ሁሉም ሰው ያዜማል። አንቲ ውእቱ መሶበ ወርቅ ይላል። አንቺ ንጹሕ የወርቅ መሶብ ነሽ ይላል። በውስጥ ያለው ደግሞ ህብስቱ ማን ነው? ህቡ መና የተባለ ከሰማየ ሰማያት የወረደ ዘወረደም ሰማያት ወሃቤ ሕይወት ለኩሉ ዓለም፣ ለዓለም ሁሉ ሕይወት የሚሰጥ ከሰማይ የወረደ ኢየሱስ ክርስቶስ በቀራንዮ አደባባይ እንደሆነው ለመስዋዕት የሚቀርብባት ይህች ሰዓት ምን ያህል የምታስፈራ ናት ይላል። ከሰማይ ወርዶ ያዳንን ክብር ምስጋና ይገባው። ኢየሱስ በቅዳሴ መጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓትን ተባቲ ወርድ መንፈስ ቅዱስ እምበልዕልተ ሰማያት ወይ ጼልሎ ለዝንቱ መስዋዕት ወይ ቀድሶ። ይህች ሰዓት የምታስፈራ ናት። ያ ብህላው የሚነገርባት ናት። መንፈስ ቅዱስ የሚወርድባት ናት። ይህች ቀን ምን ያህል የምታስፈራ ናት። ይህች ቀን ግርምት ናት፣ እጽብት ናት። በየቀኑ መላእክት 300 መላእክት ይወርዳሉ። በየቀኑ በእያንዳንዱ ቤተ መቅደስ ቤተ ክርስቲያን። በቅዳሴ ሰዓት ግን እልፍ አላፋት መላእክት ይወርዳሉ። ከዛኛ ምን መጣና ከመላእክት ጋር ምን እንላለን? ቅዱስ 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 እግዚአብሔር እያልን እናመሰግነዋለን፣ እንቀድሳለን። ነገር ምስጢር ነው። ለምሳሌ ካህናት የሚለብሱት ልብስ መምሩ ላስቸግሮት ነው። እርሱ አሁን ከዚህ የተደረበ አለ አይደለም? ይሄ ሞጣይቱ አለ። ለምዱ ግን ስንት ነው? ይሄ ለምድ ይሄን አያችሁት? ለምዱን ስንት ነው የሚደረገው? በሉ እንግዲህ ሁላችሁም ተናገሩ። ይሄ ዝም ብሎ 10 አይደረግም፣ 8 አይደረግም፣ 2 አይደረግም። ስንት ነው የሚደረገው? ይሄ ለምድ የሚነግረኝ 5። 5ቱ ደግሞ እንዴት እንደሚደረግ ይሁ
ያው ይሄንን ያዙልኝ መምሪዬ። ያው ከፊት ሁለት ለምድ አለ አያችሁት? ከፊት ስንት ነው? ሁለት። በጎን ስንት አለ? እዚህ ጋር አንድ። በዚህኛው ጎን ስንት አለ? አንድ። ስንት ሆነ አንድ ላይ? አራት። ከኋላ ደግሞ አንድ አለ። ይዙሩላቸው እስቲ መምሪዬ። ያው ይሄው ከኋላ አንድ አለ። የኋላውን አይታይም ማለት አይታይም። ወደፊት ይሁን። ተመልከቱ እንግዲህ ይሄ ምንድነው ስትሉኝ የአምስቱ አዕማደ ምስጢራት ምሳሌ ነው። ከፊት የምታዩቸው ሁለቱ ጎልተው የሚታዩት የመጀመሪያው ምስጢረ ሥላሴ፣ ሁለተኛው ምስጢረ ሥጋዌ ነው። የሥላሴ ምስጢር የአምላክ ሰው የመሆን ምስጢር። ከጎንና ከጎን ሁለት ያላችሁ ምስጢረ ጥምቀትና ምስጢረ ቁርባን። አራት አልሆነም? አንድ የሚቀር ምስጢር አለ። እሺ ባጭሩ ምስጢረ ሥላሴ ይታወቃል አይታወቅም? ተገልጿል አልተገለጸም? ተገልጿል። ምስጢረ ሥጋዌ አምላክ ሰው ሆኗል አልሆነም? ሆኗል። ምስጢረ ጥምቀት አምላክ ተጠምቋል አልተጠመቀም? ተጠምቋል። ምስጢረ ሥጋው ደግሞ ሥጋውና ደግሞ ሰጥቶናል። በቀራንዮ አልሰጠንም? ሰጥቶናል። የቀረው አንድ ምስጢር አለ። ምን ነበር እሱ? ምስጢረ ትንሣኤ ሙታን። ገና ከኋላ አይደለም የሚመጣው? ከኋላ የሆነው ለዚህ ነው የማታዩት። ከኋላ ይመጣል ምስጢረ ትንሣኤ ሙታን። መምህርዬ ጊዜ ይቀመጡ። አይመሰገንም እንደ እግዚአብሔር ነው። ታውቁታላችሁ ይህንን ነገር። ተመልከቱ በእያንዳንዱ ነገር ላይ አይደለም ቅዳሴያችን፣ ልብሳችን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለባበሳችን ራሱ መጽሐፍ ቅዱስ ነው፣ ወንጌል ነው፣ ብሉይ ኪዳንን ነው የሚናገረው። በእያንዳንዱ የምናደርገው ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ነው። ከዚች ቤተክርስቲያን የወጣችሁ፣ ከዚች ቤት የወጣችሁ፣ እንደ ዴማስ የኮበለላችሁ፣ እንደ ኤሳው በመብል የሸጣችሁ ወደዚች ቅዱስ ቤተክርስቲያን ትመጡ ዘንድ የቤተክርስቲያን ጥሪዋ ነው። በዚች መቅደስ ውስጥ ያደረገን ግን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ደሙን አፍስሶ ያዳነን ክብር ምስጋና ይግባው። ስንት ምስጢራት ነበሩ? 5። ከሁለት ፊት ያየነው ሁለቱ ለምድ የምንና የምን ነው? ሥላሴና ሥጋዌ። ከጎንና ከጎን ምንን አየን? ጥምቀትና ቁርባን። ኋላ የሚመጣው የቀረው ምንድነው? ትንሣኤ ሙታን። ከኋላ ያለው ያንን የሚያሳይ ነው። ቄሱ የሚለብሰው እንደዚህ ነው። ዝም ብሎ አይደለም የሚደረገው። የሚቀድሱት ቄሶች ስንት ናቸው? ቁጥራቸው ብዙ አለ። ዋናው መሰረቱ ስንት ቄስ ነው የሚቀድሰው? 2። ስንት ዲያቆን ነው የሚሆነው? 3። ምንድነው? ደብረ ታቦር ነው። ማቴዎስ 17 ነው። የማቴዎስ ወንጌል ምዕራፍ 17 ላይ ጌታችን ኢየሱስ ክርስቶስ ክብር ይግባውና ከደቀ መዛሙርቱ 3ቱን ጴጥሮስን፣ ዮሐንስን፣ ያዕቆብን ይዟቸው ወደ ረጅም ተራራ ወጣ። ተራራው ላይ በወጣ ጊዜ 2 ሰዎች ከሰማይ ወረዱ። ማን ነበሩ? ሙሴና ኤልያስ ነበሩ። ሌላውን ምስጢር ለዛሬ እንተውና 2 ሽማግሌዎች መጡ፣ ሙሴና ኤልያስ። መሃል ላይ ማን ያለው? የናዝሬቱ ኢየሱስ ስሙ የተመሰገነ ይሁን። ማን ነው መሃል ላይ ያለው? ኢየሱስ ክርስቶስ አምላካችን። እሱ መሃል ነው። ጽላቱ መሃል ነው። ታቦቱ መሃል ነው። ዲያቆናት 3 ናቸው፣ ቄሶች 2 ናቸው። የደብረ ታቦር ተራራ ማለት የኢየሱስ ክርስቶስ አምላክነት የሚነገርባት ናት። ደብረ ታቦር ተራራ ማለት ጴጥሮስ ሊቀ ሐዋርያት ምን ነበር ያለው? በዚህ መኖር ለኛ መልካም ነው ነበር ያለው። ንገሩኝ ይህን ቃል። በዚህ መኖር ለኛ መልካም ነው። በየት መኖር? በኦርቶዶክስ እምነት በዚህ መኖር፣ በተዋህዶ እምነት በዚህ መኖር፣ በክርስትና እምነት በዚህ መኖር፣ በዚች ቤተክርስቲያን መኖር። ኢየሱስ በቅዳሴ ይሄ ነው የሚነገረው፣ ይሄ ነው አምላክነቱን የሚነገረው። መሃል በታቦቱ አለ፣ አድሮ የሚኖረው እሱ ነው። 2 ቄሶች የሙሴና የኤልያስ ምሳሌ ናቸው፣ 2 ሽማግሌዎች። 3 ዲያቆናት ደግሞ የጴጥሮስ የዮሐንስና የያዕቆብ ናቸው። ስለዚህ በእያንዳንዱ ነገር በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የምናደርገው ነገር የሚያሳየን ይሄ ነው። ይሄ አሁን እምላችሁ ምሳሌ ሌላው ዓለም ላይ የለም። ልብስም እንደፈለገው ነው የሚለበሰው። ትንሽ ካቶሊኮችን ካያችኋቸው 451 ላይ 5th ሴንቸሪ በጉባኤ ከልቄዶን ለሁለት ተከፋፍሎ የነበረው በዛ ሰዓት ሊዮ የሮማው ሊዮ የካቶሊክን እምነት በዛ ጊዜ ወደ 451 አካባቢ በተለይ 451 ላይ የካቶሊክም እምነት ሲጀምር ብዙዎች የካቶሊክ እምነት መጀመሪያንን ስለሚሉ መጀመሪያ የተጀመረ ይመስላቸዋል። አይደለም። 5th ሴንቸሪ ላይ ነው የተመሰረተው። 451 ላይ ነው
ሊዮ ያንን ወስኖ ከነቅዱስ ዲዮስቆሮስ የተለየ ሐሳብ አምጥቶ ከዛ ሲወጡ አለባበሱን ግን ይዘው ተወጥተዋል። ስለዚህ እንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ለምድ የትኛውም ዓለም ላይ አታገኙ። ይሄን የምታገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። ክብርም ምስጋናም ለሥላሴ ይሁን። እያንዳንዱ ነገር ቅዳሴያችን፣ በነገራችን ላይ ቅዳሴያችን ላይ ነገረ መለኮት ነው። ሁሉ ነገር ነገረ መለኮት ነው። በቅዳሴ ሰዓት ለምሳሌ ቅዳሴ ላይ ገድል አናነብም፣ ቅዳሴ ላይ ድርሳን አናነብም። ቅዳሴ ላይ መጽሐፍ ቅዱስ 5 ጊዜ ይነበባል። መጽሐፍ ቅዱስ 5 ጊዜ ይነበባል። አንድ በዜማ ከመዝሙረ ዳዊት ይነበባል። 1 2 ዲያቆኑ የመጀመሪያው ከጳውሎስ ያነባል። ሲያነብ ፊቱን ወዴት እንደሚዞር አይታችሁ ከሆነ ሲዟዟሩ ዲያቆናቱ ዝም ብሎ እንዳይመስላችሁ፣ ቲያትር የሚሰራ እንዳይመስላችሁ። እያንዳንዱ ነገር ምሳሌ አለ። ለምሳሌ ገባሬ ሰናዩ ዲያቆን ሲያነብ ፊቱን ወደ ምዕራብ ያደርጋል። ምክንያቱም የጳውሎስ ሀገረ ስብከቱ በምዕራብ ነበር ይላቸዋል። በእያንዳንዱ ምስጢር አለ። 3ኛ የሚነበበው ንፍቅ ዲያቆን ወይም ተጨማሪ ዲያቆን የሚያነበው ደግሞ እንደዚሁ ከመልእክታት አሉ እስከ ራእየ ዮሐንስ ድረስ። 4ኛ ደግሞ የሚነበበው ግብረ ሐዋርያት ነው። የሐዋርያት ሥራ ነው የሚነበበው። እሱን የሚያነበው ደግሞ ንፍቁ ተጨማሪው ቄስ ተራዳኢው ቄስ ነው። 5ኛ የሚነበበው ወንጌል ነው። ወንጌሉ ሲነበብ ከሱ ቀድሞ እንዳልኳችሁ ምስማኩ 5 ጊዜ ይሰበካል። 5ኛው ይደረባል። ኢየሱስ በቅዳሴ ረቂቅ ምስጢር ይነግራቸዋል። ምስባክ ዲያቆኑ ጸልዩ በእንተ ወንጌል ቅዱስ ብሎ እናንተ ደግሞ ይረሴነ ድልዋነ ብላችሁ የወንጌልን ቃል ለመስማት የበቃን ያድርገን ብላችሁ ዲያቆኑ ይመጣና ምስባክ ይሰብካል። ምስባክ ሲሰብክ እርግጥ አንዳንድ ጊዜ 3ቱም ዲያቆናት አብረው ይላሉ፣ አንዳንድ ጊዜ አንዱ ዲያቆን አብሮ ብቻ ይላል። ግን ዲያቆናቱ በአንድ ላይ ነው የሚለው። እንደ ሕጉ ከሆነ በአንድ ላይ ያዜሙታል። አንዱም ቢያዜም ችግር የለውም። የመጀመሪያው ምስባክ ካዜመ በኋላ ሁላችሁም ተከትላችሁ ያንኑ ምን ታደርጋላችሁ? ትደግማላችሁ። ስንት ሆነ? 2 ደግመው እንደገና ያዜማሉ ወይም ደግሞ ያዜማል ዲያቆኑ። ስንት ይሆናል? 3 እናንተም ትደግማላችሁ። ስንት ይሆናል? 4 5ኛውን ግን ልክ እሱም ሲጀምር እናንተም አብራችሁ ነው የምትሉት። ስለዚህ ስንት ይሆናል? አንድ ላይ ለየብቻ የቆጠርናቸው ስንት ይሆናሉ? 4 ይሆናሉ። 5ኛው ላይ ግን ምን ሆኗል? ተደርቧል። እናንተም ትላላችሁ፣ ዲያቆናት ተደርቧል። 5500 ዘመን የተባለው እሱ ነው። ተመልከቱ። 5 ጊዜ ተደርቦ 5500 ዘመን በሐሙስ ዕለት ወበመንፈቃ ዕለት ትወለድ ወለተ ወለትከ የሚለውን በቀለሚንጦስ መጽሐፍ የተጻፈውን ጳውሎስ ሐዋርያ በገላትያ ምዕራፍ 4 ቁጥር 4 የዘመኑ ፍጻሜ በደረሰ ጊዜ ያለውን የዘመኑ ፍጻሜ 5500 ዘመን ሲፈጸም ማመጣ ከሰማይ ወልድ ወረደ፣ የድንግል ልጅ እኛን ሊያድን መጣ። ክብር ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ከዛ ልክ 5 ጊዜ ሰብኮ ዲያቆኑ ሁላችሁም በመጨከን ወንጌልን ስሙ ይላል። ተጨክኑ፣ ቁሙ ወአጽምዑ፣ ቶሎ ቁሙ። የደከመ ላይ ሊቀመጥ ይችላል፣ በዛ ሰዓት ይቆማል። ቁሙ ወአጽምዑ፣ በደንብ ስሙ። ስሙ አይደለም ወአጽምዑ። አጽምዑ የሚለው የግዕዝ ቃል በደንብ መስማት ነው። ዝም ብሎ መስማትን አይደለም፣ በደንብ መስማትን የሚያሳይ ነው። ከዛ ሃሌሉያ ብሎ በዜማ ይላል። ልክ ያን ሲል ቄሱ ወንጌሉን ይዞ ብቅ ይላል። እግዚአብሔር ከሁላችሁ ጋር ይሁን ይላችኋል። እናንተ ደግሞ ምስለ መንፈስ ከተላላችሁ። ከዛ ወንጌል ብሎ በረጅም ዜማ ያዜማል። ታስታውሳላችሁ አሁን እምለው ነገር ሁሉ አይደል? በረጅም ዜማ አዚሞ ለሶስቱ ወንጌል ለማቴዎስ፣ ለማርቆስ፣ ለሉቃስ ዘዜነወ ብሎ ለዮሐንስ ወንጌል ዘሰበከ ብሎ ይሄን ካለ በኋላ የመጀመሪያው መብራት ይዞ የሚቀድም አለ ይመጣል። ከዛ ቄሱ አለ ከኋላ መስቀል የያዘ ዲያቆን ይከተላል። ተመልከቱ፣ ይሄ ሁሉ ምሳሌ ያለው
ከዛ ወንጌል ይመጣና ይነበባል። ወንጌል ማለት ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ማለት ተስፋ ነው። ተስፋ ማለት መንግስተ ሰማያት ናት። መንግስተ ሰማያትን ሁላችንም ያወርሰን። ክብር ምስጋና ለእግዚአብሔር ይድረሰው። ስለዚህ ኢየሱስ በቅዳሴ የኛ ቤተክርስቲያን በጠቅላላ ቅዳሴዋ ኢየሱስ ክርስቶስ ነው፣ ሥላሴ ነው፣ አብ ወልድ መንፈስ ቅዱስ ነው። ይሄን ነው የምንለው። በቅዳሴ ሰዓት ላይ ሁሉም ሰው ወደ ቤተ መቅደስ በሚገባበት ሰዓት እመቦ ብእሲ እምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ብእሲ ወብእሲት ወደ መቅደስ ለቅዳሴ በሚመጡበት ሰዓት ዘቦአ ቤተ ክርስቲያን በጊዜ ቅዳሴ በቅዳሴ ሰዓት ስትመጡ ቅድም ምን ብሏል? ይህች ቀን ምን ያህል የምታስፈራናት፣ ይህች ቀን ምን ያህል የምታስጨንቅናት፣ በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋር ይሁን ብሎ ይጀምራል። አሁንም የእግዚአብሔር ሰላም ከሁላችን ጋር ይሁን። በዜማ ደግሞ የምንለው አለ እመቦ ብእሲ እያልን የምናዜማው ትእዛዝ ነው። እዛ ትእዛዝ ውስጥ ምን ይላል? ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይ ሰማ መጻሕፍት ቅዱሳተ ወይ ተአገሰ እስከ ይፈጽሙ ጸሎተ ቅዳሴ ወይ ተመጠወ እምቁርባን ይሰደድ እምቤተ ክርስቲያን። ይሄ ትእዛዝ ነው፣ አስደንጋጭ ነው። ስጋው ደግሞ የማይቀበል አሁኑኑ ወጥቶ ይሄድ እንዳያስቀድስ። ሁሉም ሰው ስጋው ደግሞ መቀበል አለበት። ሁሉም ሰው ካልተቀበለ ግን ይሰደድ እምቤተ ክርስቲያን፣ አሁኑኑ ይውጣ። ስለዚህ ሁሉም ሰው ይቀበላል። ስለዚህ ድንገት ታምረ ማርያም ሲሰሙ እንትን ሰምታችኋል? ዛሬ በዚች ቀን ስጋው ደግሞ መቀበል ያልተቻለው ሰው ቢኖር ታምሯን ሰምቶ ቢሄድ እንደተደረገ ይሆንለታል፣ ይደረግልኛል ብሎ በማመን ቢሰማ ይላል። ትዝ አላችሁ ይሄ ቃል? ያ ማለት ሁሉ ጊዜ ሳትቀበል ሂድ ማለት አለ። የዛን ቀን ለመቀበል መተ ምክንያት ቢከለክልህ ግን አትጨነቁ፣ ከሷ ነው ሰው የሆነውና እመብርሃንን አማላጅ አድርጋችሁ ያዙ። ስለዚህ ወደ ቅዳሴ ስትገቡ መጽሐፍት ቅዱሳትን መስማት። እነዚህ መጽሐፍት ቅዱሳት አንድ ቅዳሴው ራሱ ነው። ሁለት እነዚህ የሚነበቡትን መጽሐፍት ምስጢራቸውን መረዳት ያስፈልጋል። ወይ ታገሰ እስከ ይፈጽሙ ጸሎተ ቅዳሴ። ጸሎተ ቅዳሴ ሳያልቅ ሰው ወደ ቤቱ አይሄድም። ለምን? አንደኛ ስጋው ደግሞ አለ መጨረሻ ላይ። ከሁሉም በላይ ደግሞ መጨረሻ ላይ አንድ ቃል አለች። እሷን ሳትሰሙ እንዳትሄዱ ማለት። እሷን አቋርጦ እርግጥ የታመመ ሰው ወይም ሌላ ችግር ያለበት ሊወጣ ይችላል። ያችን ሰዓት ግን የመጨረሻዋ ቃል አለች። የመጨረሻዋ ቃል ሁሌ በየቦታው ጠይቃታለሁ። ምን የምትልናት የመጨረሻዋ ቃል? በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ ማለት ምን ማለት መሰላችሁ? ቤታችሁ ትገባላችሁ፣ ልክ ነው። በሰላም ወደ ቤታችሁ ግቡ የምትለው ቃል ምንድነች? ኢየሱስ የሚላችሁ ቃል ናት። ምን የሚላችሁ ቃል ነው? ለፍርድ ይመጣና ጻድቃንን በቀኝ ኃጥአንን በግራ ያቆማል አለ። በሰላም ወደ ቤታችሁ ግቡ ስትባሉ ልክ ክርስቶስ ይላችኋል፣ ወደ ቤታችሁ ወደ መንግስተ ሰማያት ግቡ ማለት ነው። ሚስጥሩ ያ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ በእያንዳንዱ ነገር ላይ የምታዩት ረቂቅ ሚስጥር ጌታችን ኢየሱስ ክርስቶስ የሚነግረንን ነው። ሚስጥሩ ሁሉ እሱ ነው። ከዛ ኢየሱስ መስዋዕት የሚሆንበትን ካህኑ ያነባል፣ ይናገራል። መስዋዕት ነው የሚሆነው ኢየሱስ ክርስቶስ። ቅዳሴ የሚያስፈራ ነች። ያቺ የቀራንዮን ሰዓት ነው የምናስታውሰው። ብዙ መስዋዕቶች በብሉይ ዘመን ነበሩ። ለእነዛ መስዋዕቶች በጠቅላላ ምሳሌነታቸው ለኢየሱስ ነው፣ ለአምላካችን ስሙ የተመሰገነ ይሁንልን። ስለዚህ ካህኑ ሲያነብም ይላል እግዚአብሔር አምላክነ ዘተወከፍ ከቁርባን አቤል በውስተ በዱ ወለኖ በውስተ ታቦት ወአብርሃም በውስተ ርዕሰ ደብር ወለኤልያስ በደብረ ቀርሜሎስ ወለዳዊት በአውደ ወርና ኢያቡሳዊት ወጸሪቀ መበለት በቤተ መቅደስ ከማሁ ተወከፍ መባኦ ቁርባን ወለኃጥእ ገብርከ ዘአበአ ለስምከ ቅዱስ ወይኩን ቤዛ ኃጣዊ ወፍድይ ወፍዳ ሰናየ በዘ ዓለም ወበዘ ይመጽእ ይእዜኒ ወዘልፈኒ ወለዓለመ ዓለም ይላል። ያመጣል የነ አብርሃምን መስዋዕት፣ ያመጣል የነ ኤልያስን በቀርሜሎስ፣ ያመጣል በአውደ ወርና የዳዊትን የነሱን መስዋዕት እንደተቀበልክ በቤተ መቅደስ ያቺ ሴት ያላትን ገንዘብ እንደሰጠች አሁን የኔንም መስዋዕት የሕዝብህን እዚህ ያለውን የሁላችንን መስዋዕት ተቀበል፣ አንተነ መስዋዕታችን ኢየሱስ ክርስቶስ ብለን በዚህ መልክ ነው የምንነጋገረው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እግዚአብሔር መስዋዕታችሁን ይቀበላል፣ ጸሎትም ይደረጋል ያን መስዋዕታችሁን እንዲቀበል። ስለዚህ ትልቁ መስዋዕት ኢየሱስ ክርስቶስ ነው። በቅዳሴ ሰዓት ትልቅ
የሆነው ኢየሱስ በቅዳሴ ያልኳችሁ ሁሉ ቢነገርም መስዋዕት ሆኖ የሚቀርበው የኢየሱስ ክርስቶስ ሥጋና ደም ነው። የአብ ሥጋና ደም አይደለም። የመንፈስ ቅዱስ ሥጋና ደም አይደለም። የወልድ ሥጋና ደም። ምክንያቱም ሰው የሆነው ወልድ ነው። ስለዚህ በቅዳሴው ሰዓት ሁሉ የምናደርገው ነገር ኢየሱስን የሚናገረው። ለምን ይሄን ምናችሁ? ለምን እንድታውቁ የምፈልገው ብዙ ሰው ስለማይገባው ሲተች ታገኙታላችሁ። ማያውቀውን ነገር ሲናገር ነው የምትሰሙት፣ ማያውቀውን ነገር። ስለዚህ በቅዳሴ ሰዓት ምንድነው ምንለው የሚለውን አስተውላችሁ እንድትሄዱ ያስፈልጋል። ምንናገረው በጠቅላላ የአምላካችንን የኢየሱስ ክርስቶስን ሥጋና ደም በቀራንዮ አደባባይ የሆነውን ነው። ሥጋው ደግሞ ከመቅረቡ በፊት እግዚኦታ እንላለን። ካህኑ መጀመሪያ በአብይ ዜማ ስንት ጊዜ ነው የሚለው? በአብይ ዜማ 3 አንዳንዴ፣ ከዛ በሌላ ንዑስ ዜማ 3 ጊዜ 5 ይላል። ከዛ በመጨረሻ 2 ጊዜ አንዳንዴ ብቻ እግዚኦ መሐረነ ክርስቶስ ይላል። ላስታውሳችሁ፣ የመጀመሪያው የአብይ ዜማ ላይ 3 ጊዜ መሐረነ ክርስቶስ አንድ አለ። እናንተ ናችሁ አለ የምትቀጥሉት። ቀጥሉ። ድምፁ ይሰማል እንዴ? ግን ልምጣ እንዴ እሱ ጋር? ከዛም በህዝብ የሚከታተሉት ብዙ ስለሆኑ እኮ ለነሱም ብዬ ነው እዚህ እንደ እንጨት የቆምኩት እንጂ እኔ አልችልም እኮ። እንደ 6 ኪሎ አንበሳ እኮ መቆም ራሱ አልችልም ሳስተምር። እዛም ካልደረስኩ አይሆንልኝም። እሺ፣ በአብይ ዜማ ስንት ጊዜ ይላል ቄሱ? 3 ጊዜ። እናንተ ስንት ጊዜ ትላላችሁ? 3 ጊዜ ሲደመር 6። ቀጥሎ ደግሞ በአንድ ሲያዜም 5 ጊዜ እግዚኦ መሐረነ ክርስቶስ ይላል። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እያለ በአንዱ ዜማ ስንት ጊዜ ይላል? 5 ጊዜ። በአንድ ላይ ስንት ጊዜ ይላል? 3 ጊዜ። 3 ጊዜ 15፣ 3 ጊዜ 5 ይቅርታ 15 አይደል? እናንተም ተቀበላችሁ ስንት ጊዜ ነው የምትሉት? 3 ጊዜ። በአንድ ውስጥ ስንት ነው የምትሉት? 5 ጊዜ። 3 ጊዜ 5 ስንት ይሆናል? የእናንተ 15። የቄሱ ስንት ይሆናል? 15። 15 እና 15 ስንት ይሆናል? 30። በፊት ስንት አለን? የቄሱ 3 የእናንተ 3 ስንት ነበር ያለን? 6። 30 እና 6 ስንት ይሆናል? 36። ከዛ ወደ መጨረሻ ይሄዳል። እግዚኦ መሐረነ ክርስቶስ ይላል። 2 ይላል። እናንተ ስንት ትላላችሁ? 2። 2 እና 2 ስንት ይሆናል? 4። ቅድም ስንት ነው ያለን? 36። 36 እና 4 ቁጥሩ ስንት ይመጣል ሲደመር? 40። ከዛ መጨረሻ ካህኑ ብቻው ምን ይላል? እግዚኦ መሐረነ ክርስቶስ ይላል። እሱን ትላላችሁ እናንተ? አትሉም። 40 ናቸው የቄሱ አንዷ 41። እግዚኦ ሲባል ሌላ ምን ይባላል? ምን ይደረጋል? ዝም ብላችሁ ነው እግዚኦ ብሎ ምን የምትሰሙት ነገር አለ? ሌላ የምትሰሙት ነገር አለ? ምን ሰማላችሁ? መረዋ ቃጭል አሰሙ። እግዚኦ ታላለም በይበልጥ እሱ የሚደረገው። ከዛ የውጭው ደውል ራሱ ይጮሃል። የመላእክት ለቅሶ፣ የዮሐንስ ወንጌላዊ ለቅሶ፣ የድንግል ማርያም ለቅሶ ምሳሌ ነው። ያ መረዋው ቅጭል ብሎ የለቅሶ ነው። የመላእክት እንባ፣ የእመቤታችን እንባ፣ የዮሐንስ ወንጌላዊ እንባ፣ የሚወዱት ሁሉ ያለቀሱለት። ዮሐንስ አፈወርቅ ሲቀደስ ዮሐንስ አፈወርቅ ላይ የምትወዱት ሰዎች አልቅሱለት የሚል ሰምታችኋል? ከዛ ካህኑ እያለ አማኑኤል አምላክነ ክርስቶስ ንጉሥነ እያለ የሚያዘምበት አለ። ኢየሱስ መድኃኒነ የሚልበት
ያ የምትሰሙት የመረዋው ድምጽ ኢየሱስ ሲሰቀል የነበረ ድምጽ ነው። 41 የሆነበት ምክንያት ጌታችን ኢየሱስ ክርስቶስን ስንት ነበር የፈረዱበት የጅራፍ ፍርድ? 41 6666 ጊዜ ይግረፉት እንጂ የፈረዱበት ስንት ጊዜ ነው? 41። አትርፈው ማድረጋቸው። የምትቀድሱት አብራችሁ ይሄን ነው። ቄሱም ይቀድሳል፣ እናንተም ትቀድሳላችሁ። በተገረፈ ቁስሉ ኃጢአታችን የደመሰሰ አምላካችን ኢየሱስ ክርስቶስ ክብር ምስጋና ይግባው። በእያንዳንዷ ነገር የምታደርጉት ነገር ተመልከቱ። ይሄንን ነው። ከዚህ ቤት ወጥተው ወዴት ነው የምትሄደው? ኢየሱስ ሌላ ቦታ አለ። የኤማውስ መንገደኞች ትልቁ ችግራቸው ምን ነበረ? ኢየሱስ የሚነሳው ኢየሩሳሌም ነው። የሞተው ኢየሩሳሌም ነው። የተሰቀለው ኢየሩሳሌም ነው። የተቀበረው ኢየሩሳሌም ነው። የሚነሳው ኢየሩሳሌም ነው። እነሱ ግን ወደ ኤማውስ የ8 ሰዓት መንገድ ሄደዋል። ምን ሊያደርጉ ነው የሚሄዱት? ስለዚህ በዚች ቤተክርስቲያን ተሰብስባችሁ ወንጌል መማር፣ በዚህ አሁን በየሮቡ ያለ ጉባኤ መምህር ጳውሎስን የሚያክል መምህር፣ ሌሎች መምህራን በሚያስተምሩበት በዚህ ቦታ ላይ ቦታው መታየት የለበትም። አንዳንድ ጊዜ የኛ ናቸው ብላችሁ የምታስቧቸው መምህራን ላይኖሩ ይችላሉ። ኦርቶዶክሳዊ የቀደመ ፍቅርህን ትተሃል ይላል ዮሐንስ ባለራእዩ። የቀደመ ፍቅርህን ትተሃል፣ ወዴት እንደወደቅክ አስብ። ራቁትን ለብሻለሁ ብለሃል። ራቁትን ና ግባ ልበስ። የምትለብሰው ቅዳሴ ላይ ነው። ካህኑ ስላንተ ሲጸልይ ወዲያና ወዲህ ልብህን አታድርገው ይላል። ቄሱ ልንገራችሁ፣ የፈለገ ኃጢአተኛ የፈለገ በደለኛ ለምን አይሆንም? ቄሱ በቄሱ ውስጥ ስርዓቱን የሚፈጽመው ኢየሱስ ክርስቶስ ነው። የሚሰጠን የቄሱ ስጋና ደም አይደለም። የሚሰጠን የአብ ልጅ የድንግል ልጅ የኢየሱስ ክርስቶስ ስጋና ደም ነው። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። መልካም። ኢየሱስ በቅዳሴ ትምህርቴን እያጠቃለልኩ ነው። ኢየሱስ በቅዳሴ እግዚኦታ ካልን በኋላ ወዲያው ካህኑ ያሳርግና ወዴት ነው የሚኬደው? ወደ ቁርባን። በቃ ይሄ ነው ቅዳሴውን ትልቅ የሚያደርገው። ከዛ ምን ተወረደ ይባላል። የሚያቅሰዋል ይሄን ካህናቱ ከውስጥ ስጋውና ደሙን ይዘው ሲመጡ፣ ህዝቡ ደግሞ ከዛ ሆኖ ምን ተወረደ ነው የሚባለው። ሰምታችሁ ታውቃላችሁ? ድርገት ሲወርድ የሚላል አለ ብዙ ሰው። ድርገት ሲወርድ ድርገታት የሚለው ራሱን የቻለ ሌላ ምስጢር አለው። ስለ ፈለካት ስናነሳ ነው። ስለ መቀነቃት ስናነሳ ነው። ስለ መዋረ ከዋክብት ስለ ሙፃ ነፋሳት ስናነሳ ነው። ድርገታት የምንላቸው ስለ መላእክት ስናነሳ በእርግጥ ምስጢሩ አንድ ነው። በሰማይ ያሉ መላእክት ድርገታት የሚላቸው አሉ። መኳንንት ስልጣናት የሚባሉ በላይ ያሉ አሉ። የመላእክትን አንድነት የሚያሳይ ነው። ስጋው ደግሞ ሲወጣ ልብ በሉ፣ ተሸፍኖ ነው የሚወጣው ወይስ በግልጥ ነው እንደዚህ የሚወጣው? ምን ሆኖ ነው የሚወጣው? ማያውቃለ እንዴ? ተሸፍኖ የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ የሰማችሁኝ ነው። የትም ዓለም ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ ስጋው ደሙ ተሸፍኖ አይወጣም። ታዲያ ለምን ሸፈን? ሚስጥሩ ምንድነው? እህት አብያተ ክርስቲያናት የሚባሉት እነ ግብጽ እንኳን አይሸፍኑም። ግብጽ ስርዓቷ የጠፋባት የነደደች የጥንት ሰዶምን የመሰለች ከተማ ናት። አርአይ አድርገ ስትንቀሳቀስ ይደንቀኛል ግብጽን። ያኔ እኮ ግብጽ ብለን በቅዳሴውም ስርዓተ ግብጽ የምንለው እኮ ጥንት በነበራት ነው እንጂ ዛሬ ባላት አይደለም። ከካቶሊክ ጋር ተጋብታለች። የጥንቱ ተረስቷል፣ ተዘንግቷል። የቀደመው ክብር የለም። ብዙ ቅዱሳት ገዳማት አሉ፣ እንሳለማቸዋለን። በዛም ያሉ አባቶች በረከታቸው ይድረሰን። ከዛ ውጭ ግን ለኢትዮጵያ ቤተክርስቲያን ፍጹም አብነት ሆና የግብጽ ቤተክርስቲያን አትነገርም። ስጋው ደግሞ ሌላ ቦታ በግልጽ ነው የምታዩት። እንዲህ እያደረጉ ወጣሉ። ሚስጥሩ አልገባቸውም። ኢየሱስ በቅዳሴ ስንልኛ ኢየሱስን ነው የምንሰብከው። ልብ በሉ፣ ካህናቱ ሲወጡ ስጋው ደሙ ይዘው ዲያቆናቱም አብረው ልክ ሲወጡ እናንተ ምን እንደምታረጉት የመጀመሪያ ልክ ስጋው ደሙ ሲወጣ ምን እንደምታረጉት እንጨት እንዳወጣ ቀጥ ነው የምትለው ሰግዳላችሁ። ሁሉም ሰው አይደል? ልክ ሲደወል ደወሉ ሲጮህ ስጋው ደሙ ሲወጣ ሁሉም ሰው ምን ይሆናል? ድፍት ይላል። ከውስጥ በአማረ ልብሳቸው ካህናትና ዲያቆናት ይወጣሉ። ሲወጣ ስጋው ደሙ ተሸፍኖ ከብሮ ነው። ልዩነትን ኦርቶዶክሳዊ ከሌላው ጋር
በሌላው አዳራሽ ጭራሽ መታሰቢያንም የሚባለው እንጂ ስጋው አማናዊ ደሙ አማናዊ ተብሎ አይደለም። ልብ በሉ። ልውሰዳችሁ ቀራንዮ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰቀሉት ሰዓት ልብሱን ገፈው ቀይ ግምጃ አልብሰው የሾህ አክሊል ደፍተው በጥፊ እየመቱ ቀራንዮ መስቀል ላይ በሁለት ወንበዴዎች መሃል ሰቀሉት። ልክ 6 ሰዓት ላይ ሲሰቅሉት ልብሱን ገፈፉት። ዮሐንስ አፈወርቅ ኧረ ምን አይነት ትዕግስት ነው የሚለው ይሄንን ነው። ቀንድ ያለው የማይዋጋ በግ ለመላእክት የክብርን አክሊል የሚያቀዳጃቸውን እሱን የሾህ አክሊል አቀናጁት። አዳምን በገነት ውስጥ የፈለጉ እግሮች ዛሬ በቀኖት ተቸነከሩ። አዳምን የሰሩ እጆች ዛሬ በመስቀል ተቸነከሩ እያለ የሚያደንቀው ይሄንን ነው። 6 ሰዓት ላይ ክፎች አይሁድ ልብሱን ገፈፉት፣ እርቃኑን ሊሰቅሉት። ልክ ልብሱን ሲገፉት ግን የአምላክ እርቃን አልታየም። አንድ ድንቅ ተአምር ተደረገ። ፀሐይ ወዲያው ጨለመች፣ ጨረቃ ደም መሰለች፣ ከዋክብት በጠቅላላ ወደ ምድር ረገፉ ይላል። ይህን ድንቅ ያደረገ የኔና የናንተ አምላክ ክብርና ምስጋና ይግባው። ልብ በሉ እንግዲህ ያቺ ሰዓት ሐሙስ ማታ ምን ነበር ያለው ጌታ? ይሄ ስጋዬ ነው ነገ የሚሰቀለው ለአዲስ ኪዳን ስርየት፣ ይሄ ደሜ ነው ነገ የሚፈሰው ለሐዲስ ኪዳን ስርየት፣ ከዚህ ብሉ ከዚህ ጠጡ አለ። ስለዚህ ያቺ ሰዓት ምንድናት? ከቀኑ 6 ሰዓት ናት። ጌታ ሲሰቀል ልብሱን ሲገፉት ፀሐይ ምን ሆነች? ጨለመች። ጨረቃ ምን ሆነች? ደም መሰለች። ከዋክብት ምን ሆኑ? ረገፉ። ፀሐይ ካህናት ናቸው፣ ቄሶቹ ናቸው። ፀሐይ፣ ጨረቃ ዲያቆናት ናቸው። ስጋው ደግሞ ምን ሆኖ ነው የሚወጣው ብያችኋለሁ? ተሸፍኖ። እንደ አይሁድ የኢትዮጵያ ካህናት አይገፉትም። ሌሎች ዛሬ እንደ አይሁድ ይገፉታል። በእኛ ዘንድ ግን ከብሮ ለብሶ የሚገባው አይምሮ ለቦ የሌላቸው ፀሐይ፣ ጨረቃ፣ ከዋክብት የፈጣሪያችን እርቃን አይታይም ብለው ብርሃናቸውን ከለከሉ። ዓለም ጨለማ ሆነ። ስለዚህ ያ ለብሶ የሚወጣው የክርስቶስን ስጋና ደም ፀሐይ፣ ጨረቃ፣ ከዋክብት ሰግደው ብርሃናቸውን እነሆ ነፍገው ያ ስቅለት እንደተፈጸመ ዛሬ ስጋው ደሙ ሲወጣ በእኛ ዘንድ ተሸፍኖ ነው የሚወጣው። እንደ አይሁድ አንገፍህም ነው የምንለው። የኦርቶዶክስ ምእመናን ካህናትና ምእመናን ምን ያህል የታደልን መሆናችንን በዚህ ተመልከቱ። ክብርና ምስጋና ለእግዚአብሔር ይድረሰው። ኢየሱስ በቅዳሴ በእያንዳንዱ ነገር የምናነሳው የሱን ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን፣ ዳግም ምጽአቱን ነው። እሺ እናንተ ምን ልትሆኑ ነው? ፀሐይ ካህናት ናቸው ቄሶቹ፣ ጨረቃ ዲያቆናት ናቸው። እናንተ ምንድናችሁ? ምንድናችሁ? ከዋክብት። እኔ ትምህርት ሲጀምር ብዙ ጊዜ ከዋክብት ምእመናን ልል ይችላል፣ የቤተክርስቲያን ጌጦች የሚል እላለሁ። ይሄ ሁሌ የምትሰሙት ነው። ከዋክብት እናንተ ናችሁ። እሺ ከዋክብት ምንድነው ያደረጉት? ጌታ ሲሰቀል 6 ሰዓት ልብሱን ሲገፉት ምን አደረጉ? ወደ ምድር ረገፉ ማለት ሰገዱ ማለት። እናንተ ከዋክብት ስለሆናችሁ ልክ ስጋው ደግሞ ሲወጣ ምን ታደርጋላችሁ ማለት ነው? እንደ ከዋክብት ትሰግዳላችሁ ማለት ወደ ምድር ትደፉለታላችሁ። ለማን ነው የምንሰግደው? የአምልኮት ስግደት ለኢየሱስ ክርስቶስ ለእግዚአብሔር ብቻ ስሙ ለዘላለም የተመሰገነ ይሁን። አምላኬ ብለን የምንሰግደው ፈጣሪ ብለን የምንሰግደው ለእግዚአብሔር ብቻ ነው። አምላኬ ብለን የምንሰግደው ፈጣሪ ብለን የምንሰግደው ለኢየሱስ ክርስቶስ ብቻ ነው። ይህን ስግደት ለድንግል ማርያም አንሰግድም፣ ለሚካኤል አንሰግድም፣ ለገብርኤል አንሰግድም። ለድንግል ማርያም የምንሰግደው ስግደት የጸጋ ስግደት ነው። አዎ እንሰግድላታለን። ገብርኤል እንደሰገደላት እንሰግድላታለን። ኤልሳቤጥ እንደሰገደችላት እንሰግድላታለን። ዘካርያስ እንደሰገደላት እንሰግድላታለን። እኛም ድንግል ማርያምን ሰላምታ ላንቺ ይገባል ብለን የጸጋ ስግደት እንሰግድላታለን። ወላዲተ አምላክ ብለን ክብርና ምስጋና ለእግዚአብሔር ይድረሰው። ለሚካኤል እንሰግዳለን ክብር ይገባሃል ብለን። ለገብርኤል እንሰግዳለን
ክብር ይገባሃል ብለን፣ ለጳውሎስ እንሰግዳለን ክብር ይገባሃል ብለን፣ ለጴጥሮስም እንሰግዳለን ክብር ይገባሃል ብለን። የአምልኮ ስግደት ለማ ብቻ? ለእግዚአብሔር ብቻ። ስለዚህ ስጋው ደሙ ምስጢሩ ይሄንን የሚመስል ነው። ስለዚህ እግዚአብሔር እኛን በረድኤቱና በቸርነቱ እንዳይለየን የእሱ ቅዱስ ፍቃድ ይሆንልን። ካህኑ ሲጸልይ ኦ ሊቄ ኢየሱስ ክርስቶስ ሱታፌ ቀዳማዊ ቃለ አብ ንጹሕ ቃል መንፈስ ማህያዊ አንተ ውእቱ ህብስተ ሕይወት ዘወረድ ከም ሰማያት ወአቅደምከ ነጊረ ከመ ትከውን በጋ ዘአልቦ ነውር በእንተ ሕይወት ዓለም ይላል። ኦ ሊቄ ኢየሱስ ክርስቶስ መምሬ ኢየሱስ ክርስቶስ ወይ መምሬ ኢየሱስ ክርስቶስ ወይ ክብር ምስጋና ይግባው። እስቲ በሉት መምሬ ኢየሱስ ክርስቶስ ወይ ማ ኢየሱስ ክርስቶስ ወይ መምሬ። እሱ ነው ያስተማረው ወንጌል መምህራችን። ሲያስተምረን ደግሞ እኮ ሁሉን ያውቀዋል። እሱ ግን ፊደል ቤት ትምህርት ቤት ገባ አንድ ቀን ኢየሱስ ታውቁ የለህን ታምሩ ትምህርት ቤት ገብቶ አስተማሪው ምን አለው? በል አሌፍ አለው። የመጀመሪያው ፊደል አሌፍ ናት። አሌፍ አለ። ቀጠለና መምህሩ ምን አለው? በል ቤት አለው። ከዛ ምን አለው? ምን ትርጓሜው ለአልፋ ምን ትርጓሜው ለአሌፍ አለው። መጀመሪያ የአሌፍን ትርጉም ነገረኝና ቀጥዬ ወደ ቤት ልሂድ አለው። አስተማሪው ደነገጠ። እስቲ ትምህርት ቤት እንትን ጠይቃችሁ የምታውቁ ሀበል ተብላችሁ ሃላችሁ አይደል? ከዛ ለበል ስትባሉ ያ ትርጉም ብላችሁ የጠየቀ ሰው አለ? ድንገት ካለ ብዬ ያጋጥም ይችላል። ሃሁ ተምራችኋል? ድሮ ተምራችኋል ሃሁ? እሺ ላስብላችሁ ሀ ለ መቀጠል ነው በቃ እንጂ ያ ትርጉም ምንድነው ብሎ አትጠይቀኝ። መምሩን አንጠይቅም። እኔም ጠይቄ አላውቅም። አሌፍ ቤት ጊሜል የሚለው ህቡ ስም ነው። አዳም በገነት ውስጥ ይጸልየው የነበረው 22ቱ አሌፋት። አዳም ዕፀ በለስን ሲበላ ሔዋንም 22ቱ አሌፋት ከውስጡ ጥፍት አለ። በቃ ይሄ አልዛይመር እንደሚባለው ህመም ማለት ነው። ጥፍት አለበት። እስከ ሄኖስ ድረስ ይሄ ምስጢር አልተገለጸ። ሄኖስ ለተባለው አባት ጸለየና በጸፍጸፈ ሰማይ ይላል። ልክ እንደ በኮምፒውተር ቅድም ሲዘምሩ እዚህ ጋር ይታያል በስክሪን። በጸፍጸፈ ሰማይ ለሄኖስ 22ቱን አሌፋት አሳየው። ለምሳሌ አሌፍ ማለት አሃዱ እግዚአብሔር ማለት ነው። ቤት ማለት ባል እግዚአብሔር ማለት ነው። ጊሜል ማለት ግሩም እግዚአብሔር ማለት ነው። እንዲህ ነው እየቀጠለ የሚሄደው። ስለዚህ በል አሌፍ አለው ኢየሱስ ክርስቶስን አስተማረ። አሌፍ አለ ምን በል ቤት ሲለው ምን ትርጓሜው ለአሌፍ አለ። መጀመሪያ አሌፍ ማለት ነው ለካ አሌፍ ማለት አንድ እግዚአብሔር ነው ሰማይና ምድር የፈጠረ ማለት ነው። ክብርና ምስጋና ለስሙ ይድረሰው። ስለዚህ ኢየሱስ ክርስቶስ እኔና እናንተን እንድናውቅ እንድንማር ጥበብ ስጋዊ ጥበብ መንፈሳዊ ሊማር ትምህርት ቤት ገባ ይላል። ለሱ አይደለም እኔና እናንተ መማር አለብን። ቅዳሴው ምንድነው ማወቅ አለብን። ማህሌቱ ምንድነው ማወቅ አለብን። ሰዓታቱ ምንድነው ማወቅ አለብን። አለዛ ትውልዱ እየጠፋ ነው የሚሄደው ያንን ካለማወቅ የተነሳ። ስለዚህ በዚህ ምን አለ? ኦ ሊቄ ኢየሱስ ክርስቶስ መምህሬ ነህ ነው። መምህሬ ኢየሱስ ክርስቶስ ሆይ ቃለ አብ ንጹሕ ወቃለ መንፈስ ቅዱስ ማህያዊ የአብም ቃል አንተ ነህ የማህያዊ መንፈስ ቅዱስም ቃል አንተ ነህ። እውነት ነው። ቃል እሱ ነው። ቃል ስጋ ሆነ የሚለው እሱ ነው። አንተ ውእቱ ህብስተ ሕይወት ዘወረድ ከም ሰማያት ከሰማያት የወረድክ ህብስት አንተ ነህ ይላል። ከሰማይ ወርዶ ያዳነን ህብስት ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። አነ ውእቱ ህብስተ ሕይወት ዘላለም ያለው ያንን ነው የሚያመጣው። ወንጌል ነው። ቅዳሴው ወንጌል ነው። ቅዳሴው ኢየሱስ ነው። ወአቅደምከ ነጊረ ከመ ትከውን በጋ አስቀድመ የተናገርህ ኢየሱስ ክርስቶስ ድንግል ማርያም ስትወልደው የመጣ አይደለም። አስቀድሞ በነቢያቱ ሁሉ የተናገረው እሱ ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ አስቀድሞ ለአባቶቻችን በነቢያት ነገረና በኋላ ራሱ ነገረን ይላል። ዘአቅደምከ ነጊረ ከመ ትከውን በጋ በግ መስዋዕት እንደምትሆን የነገርከን አንተ ነህ ይላል። ለአብርሃም የነገረው እሱ ነው። በቀራንዮ አደባባይ ላይ እኮ በሞሪያ ተራራ አብርሃም ልጁ ይስሐቅን ሲል ያን በግ ያሳየው እኮ አለ በግ ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአተ ዓለም ያለው ዮሐንስ መጥምቅ እኮ ይሄንን ነው። ከመ ትከውን በጋ ደግሞ ዝም ብሎ በግ አይደለም፣ ዘአልቦ ነውር ነው። ነውር የሌለበት ንጹህ ነው ኢየሱስ ክርስቶስ። መርገመ ስጋ መርገመ ነፍስን የሚያጠፋ እንኳን እሱ እናቱ ድንግል ማርያም መርገመ ስጋ መርገመ ነፍስ የለባትም። በረከተ ስጋ በረከተ ነፍስን የምታሰጥ ንጽሕት ቅድስት ምልዕት ክብርት ናት። ክብርና ምስጋና ለዘላለም ለእግዚአብሔር ይድረሰው። በእንተ ሕይወት ዓለም ይላል። ዋናው ይሄ ነው። በእንተ ሕይወት ዓለም ማለት ለአንተ ሕይወት፣ ለኔ ሕይወት፣ ላንቺ ሕይወት ክርስቶስ የመጣው ለሕይወታችን። ኢየሱስ ቅዳሴው በጠቅላላ ኢየሱስ 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 ነው የሚለው። ኢየሱስን ለኦርቶዶክስ ቤተክርስቲያን ናና እወቅ ማለት ለአንድ ሰው እጅግ አላዋቂነት ነው።
ኢየሱስ ክርስቶስ ሁሉ ነገራችን ነው። እኛ ጋር ሁሉ ነገራችን በሚስጥረ ሥላሴ ላይ ተመስርተን አብ ወልድ መንፈስ ቅዱስ ቅዳሴው ሲጀምር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ፣ አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ፣ አንድ አምላክ በስም ሶስት። ይሄንን ነው የምንለው። ስለዚህ በእያንዳንዱ ነገራችን ላይ ኢየሱስ ክርስቶስ የኦርቶዶክስ ተዋሕዶ ቤተክርስቲያን ሁለመናዋ ነው። ከላይ የምታዩት ጉልላት የሸዋ አክሊሉ ነው። ከታች የምታዩት መሰረት ችንካሩ ነው። ቤተክርስቲያን ስትገቡ 3 በሮች ነው ያሉት። የአብ ወልድ መንፈስ ቅዱስ ነው። ስትገቡ አንድ ነው። የአንድነታቸው ምሳሌ ነው። በዚህ ቤተክርስቲያን የገባ የዘላለም ሕይወት አለው። አሜን ለዘላለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ የላችሁም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።